እስኪ ተመልከቷት። ይገርማችኋል። ለጓደኞቿና ለቤተሰቧ የምትሰጠው ቦታ ልዩ ነው። ለወላጆቿ እንደ ልጅ ብቻ ሳይሆን ጓደኛቸውም ናት። ልቧ በፍቅር ያምናል። ለሰዎች የምትሰጠው አክብሮት ልዩ ነው። አላስፈላጊ ቃላት ለተናገሯት ሰዎች እንኳን መልሷ ትትናና ትትና ብቻ ነው። ብዙ የሚመኛት ወንድ ቢኖርም ሊያገኛት የሚችለው ግን አንድ እድለኛ የሆነ ወንድ ብቻ ነው። በሄደችበት ሁሉ ስለ ጓደኞቿ፣ ስለ ቤተሰቧ መልካም ነገር ታወራለች። በጣም ቁጥብና የተረጋጋ ሕይወት ያላት ናት። በማን ፊት ምን መናገር እንዳለባት ጠንቅቃ ታውቃለች። ጓደኞቿ እንዲሁም ቤተሰቦቿ እሷ የነሱ በመሆኗ ኩራት ይሰማቸዋል። የትም ቢሄዱ በኩራት እሷን ይዘው ይሄዳሉ። በራሷ የምትተማመን ምርጥ ሴት። አንድ ቀን ከእሷ ጋር ያሳለፈ ሰው ስለ እሷ መልካምነት ይመሰክራል። ልቧ ቅን ነው። ተንኮልና ክፋት በእርሷ ዘንድ ቦታ የለውም። በራስ መተማመኗና በራሷ ላይ ያላት ክብር እንዲህ ነው ተብሎ አይነገርም። ምንም ነገር ያቅተኛል አልችለውም ብላ አታውቅም። ንጹሕ ሴት ናት። ሴትነቷ ክብሯ፣ ያለባበስ ስርዓቷ፣ የእምነቷ ጥንካሬ ለሌሎች አራያ ነች። የውስጥ ውበቷ ከውጭ ውበቷ እጅግ ይማርካል። ሳቅ አይለያት። ከእርሷ ጋር ሆኖ ማዘን አይታሰብ። ለችግሮች ሁሉ መፍትሄ አታጣም። እሷ ለሁሉ ነገር